በአዲስ የተመሰረቱ ሰፈሮችን የመብራት አገልግሎት ተጠቃሚ ለማድረግ እየሰራ መሆኑን በምስራቅ ጎጃም ዞን ያነደድ ወረዳ ከተማና መሰረተ ልማት ጽሕፈት ቤት አስታውቋል። የማህበረሰቡን የኤሌክትሪክ አገልግሎት ጥያቄ ለመመለስ በወረዳ አስተዳደር ምክር ቤትና በፕሮጀክቶች ድጋፍ ከ90 ሚሊዮን ብር በላይ ወጪ መደረጉ ተገልጿል። የኔና ሀለሙ አቶ ጽናህ አባቲነህና አቶ ሰዋለም ደሞዝ በምስራቅ ጎጃም ዞን የአንበር ከተማ ነዋሪዎች ናቸው። የኤሌክትሪክ ተጠቃሚ ባለመሆናቸው ለማገዶና ለሌሎች ወጪዎች ሲዳረጉ መቆየታቸውን ተናግረዋል። ኩራዝና በሶላር በሚገዛዙ ነገሮች ነበር ስንጠቀም የነበረ። አሁን ግን የመብራት በመግባቱ ምክንያት ቆጣሪ ሲገባልን ተደስተናል። ሰው ኩበት ከመስክ እየለቀመ ነው እየተጠቀመ የነበረ። ጧት ወደ መስክ ነው እናቶቻችን እየወረዱ የነበረ። አሁን ግን እዚህ አካባቢ ይሄን ችግር አይቶ ጥያቄያችንን ተቀብለው አሁን መጣው አብዛኛው ሰው የቀረበት የለም። እንደኛ እንደጎጡ አብዛኛው ሰው ገብቶለታል፣ ተጠቃሚ ሆኗል። የኤሌክትሪክ ተጠቃሚ ለመሆን ጥያቄ ያቀረብነው ከ2 ዓመት በላይ ሆኖታል የሚሉት ነዋሪዎችም ጥያቄያቸውን መልስ በማግኘቱ ደስተኛ መሆናቸውንም ገልጸዋል። የኤሌክትሪክ ተጠቃሚ መሆናቸው ለእናቶች ከጭስና ከባህላዊ አሰራር መውጣት እንዲሁም ጤናቸውን ለመጠበቅ እንደሚረዳቸው ነዋሪዎቹ አስተያየት ሰጥተዋል። አሁን እንደኛ ጎጥ እንደ ገዳም ጎጥ ከ165 ሰው በላይ ተጠቃሚ ሆኗል። አብዛኛው ሰው እውነት ለመናገር እዚህ አካባቢ ያለው ችግር በሶላርና በተለያዩ ገመዶችን ቀጥሎ የሚኖር ህብረተሰብ ነበር ያለበት። እናቶቹ ከጭስ ወጣው ወደ በኤሌክትሪክ ምጣድ እንዲጠቀሙ ሆኗል። ልጆቻችን ደግሞ ያው መብራት ተጠቅመው እንዲያነቡ በትምህርታቸው ትጉ እንዲሆን ሆኗል። ከዛው በተረፈ እኛም ለቤት ውስጥ የመብራት ተጠቃሚ ስለሆን በጣም ደስ ብሎናል። ያነደድ ወረዳ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ኃላፊ አቶ በለጠ ብዙአየው የዜጎችን የኤሌክትሪክ ተጠቃሚነት ለማረጋገጥ በወረዳ አስተዳደር ምክር ቤት ድጋፍና በፕሮጀክቶች እገዛ ከ90 ሚሊዮን ብር በላይ ወጪ ከ700 በላይ ግለሰቦችን የኤሌክትሪክ ተጠቃሚ ማድረግ እንደተቻለ ተናግረዋል። ከመብራት ኃይል ዝርጋታችን ጋር ተያይዞ ከወረዳው አስተዳደር ምክር ቤት ጋር በመቀናጀት ፕሮጀክት በመንደፍ ከ90 ሚሊዮን በላይ በጀት የፈጀ ነው። 4 ትራንስፎርመር ቅድም ተንቀሳቅሳችሁ እንዳያችሁት በ300 ኬቪ 315 ኬቪ ኃይል ትራንስፎርመር በአራቱም ሰፈሮች ተጠቃሚ ለማድረግ አልሞ እየሰራ መሆኑን መግለጽ እፈልጋለሁኝ። በ4 አዳዲስ ሰፈሮች የኤሌክትሪክ ዝርጋታ በመስራት የቆጣሪ ገጠማ ስራ እየተደረገ ስለመሆኑም ጽሕፈት ቤት ኃላፊው አስገንዝበዋል።